እሺ የትኛው ነበር የቀረን? እንደዚህ አይነት ግራፍ ኢቭን ኦቨር ኦድ ሲሆን ኦኬ ኢቭን ኦቨር ኦድ ወይ ኦር ሩት ኦድ ሩት ኦፍ ኤክስ ሬዝድ ኢቭን ኦኬ ግራፉ ሰከንድ ኳድራንት እና ፈርስት ኳድራንት እንደሚሆን ይሄ ኤክስ ነው የለውም ነበረ ግን ሼፑ እንደዚህ ይሁን ወይስ እንደዚህ ነበረ? ኦኬ ሌትስ ቴክ አንድ ኤግዛምፕል እንውሰድ። ለዚህ ዋይ ኢዝ ኢኳል ቱ ኢቭን ነው ከላይ ኤክስ ሬዝድ እንደዚህ ነው። ይሄ ስንቀይረው ምንድን ነበረ? ኪዩብ ሩት ኦኬ ኪዩብ ሩት ኤክስ ስኩዌር። ይሄ ማለት ዋይ ኢዝ ኢኳል ቱ ሌስ እሺ እንደዚህም እኮ መጻፍ ይቻላል። ይሄ እንደው አሪፍ ነው። ኦኬ 2 ኦቨር 3 ከዛ ይሄ ስኩዌር ኦር ደግሞ ኤክስ ስኩዌር ዘ ፓወር 1 ኦቨር 3 የትኛው እንደሚመች ለመሳል እንውሰድ። ይሄኛው ይመቻል። ምክንያቱም 1 ኦቨር ኦድ ሲሆን አይተናል። ዋይ ኢዝ ኢኳል ቱ ኤክስ ብለን 1 ኦቨር ምን ኦድ አላየንም? ይሄ ለዚህ ምንድን ነበር እንዳው እናስታውስ። እሺ እናስታውስ። ለዚህ ኤክስ እንወስዳለን ከዛ ዋይ ስኩዌር አላረኩትም የቅድሙ ለማስታወስ ነው። ፖዚቲቭ ኤክስ ስንወስድ ፖዚቲቭ ከኦድ ሲወጣ ይሄ ወደዚህ ስለሚቀየር ነው። ኦድ ከዛ እንደዚህ ፖዚቲቭ ሆኖ ይወጣል ከኦድ ሩት። ኔጌቲቭ ደግሞ ኔጌቲቭ ሆኖ ይወጣል ነበር ያልነው። አሁን ግን ስኩዌር ነው አይደለ? ኤክስ ስኩዌር ሲሆን ለምሳሌ ኢቭን እንደዚህ ሲሆን ኤክስ ስኩዌር እዚህ ስናደርግ ይሄ ኔጌቲቭ ሊሆን አይችልም። ቢኮዝ ኤክስ ስኩዌር ብቻ አይደለም ኤክስ ሬዝድ ፎር ኢቭን ታይምስ ሲባዛ ኔጌቲቭም እንኳን አስገብተ ምን ያደርገዋል? ፖዚቲቭ ያደርገዋል ማለት ነው። ስለዚህ እንደዚህ ነው። ለፖዚቲቭም ፖዚቲቭ ለኔጌቲቭም ፖዚቲቭ ያደርገዋል ቢኮዝ ኦፍ ዚስ ኢቭን ስለሚሆን። ስለዚህ ግራፉ እንደቀደሙ አክቹአሊ ይሄ እየደገምነው ነው ፕላስ ኤንድ ፕላስ እንደሚሆን ግን ሌስ ይሄ ስኩዌር ሳይኖር ምንድን ነበር ያደርግነው? 1 ኦቨር ኦድ እንዴት ነበር እንትን ፎርሙ እንዴት ነበረ? ዋይ ኢዝ ኢኳል ቱ ኤክስ ምሳሌ ለማስታወስ ኤክስ ዘ ፓወር 1 ኦቨር 3 ነበረ። ይሄ ወዴት ነበር የቀየር ነው? ኤክስ ኢዝ ኢኳል ቱ ዋይ ዘ ፓወር 3 አድርገነው ነበረ። ኦኬ ከዛ የዚህ ሼፕ ምንድን ነበረ? ኤክስ ኢዝ ኢኳል ቱ ዋይ ኪዩብ እንደዚህ ካስታወስክ ማለት ነው። እንደዚህ ነበረ። ኤክስ ኢዝ ኢኳል ቱ ዋይ ኪዩብ እንደዚህ አይደለም። ዋይ ኢዝ ኢኳል ቱ ኤክስ ኪዩብ አይደለም። ይሄማ የዚህ ደግሞ እሺ ለማስታወስ እንዲጠቅመን ይሄ ደግሞ እንዴት ነበረ ሼፑ? እንደዚህ። ስለዚህ በደንብ መያዝ አለብን። ይሄ ኤክስ ዋይ ኪዩብ